የሰማዩ ቤተ መንግስት በህንድ የማላባር ግዛት በታክሻሲላ ከተማ የነበረ ንጉስ ጎንዶፓረስ በኢየሩሳሌም ስለነበረው የሰሎሞን ቤተ መንግስት ዝና እየሰማ እርሱም በግዛቱ ያን አይነት ቤተ መንግስት ለማሰራት ይፈልግ ነበርና ነጋዴዎች በየሀገሩ ሲጓዙ የታወቀ ግንበኛ እንዲያመጡላቸው አዟቸው ነበር። ይህን መልእክት ከሰሙት ነጋዴያን መካከል አንዱ ወደ ፐርሺያ ወረደ። ቅዱስ ቶማስ ወደ ህንድ ተጉዞ ወንጌልን ለመስበክ መንገድ ሲፈልግ ከዚያ ነጋዴ ጋር ተገናኘ። ነጋዴው የቶማስን ከኢየሩሳሌም መምጣት ሲሰማ የግንበኝነት ሙያ ይችል እንደሆን ጠየቀው። ቶማስም በኢየሩሳሌም በነበረ ጊዜ ሕንፃ በማነጽ ኑሮውን ይገፋ እንደነበረ ለነጋዴ መለሰለት። ነጋዴው በዚህ አጋጣሚ እጅግ ተደስቶ ቶማስን ወደ ህንድ ማላባር ወሰደው። ንጉስም የቶማስን ሙያ ሲሰማ ነፍስ አልቀረለትም። ንጉስ ከታክሻሲላ ከተማ አጠገብ ወደሚገኝ ሜዳ ቶማስን ወሰደውና በጫካ የተሞላውን ሜዳ እያሳየ ቤተ መንግስቱ የሚተከልበትን ቦታ አመላከተው። ቅዱስ ቶማስ የቤተ መንግስቱን እቅድ ሲነግረው ንጉስ ጎንዶፓረስ ተሰርቶ እስከሚያልቅ ቸኮለ። ከጥቂት ጊዜ በኋላ ንጉስ ለሰራተኛ መቅጠሪያ ለድንጋይ እብነ በረድ፣ ለብርና ለወርቅ፣ ለብረት እንጨት መግዣ እያለ ለቅዱስ ቶማስ ያለ የሌለውን ገንዘብ ይልክለት ጀመር። ቅዱስ ቶማስ ገንዘቡን ሲያገኝ የተጓዘው ወደ ገበያ ወይም ሰራተኛ ፍለጋ ሳይሆን ወደ ድሆች መንደር ነው። በዚያ ለተራቡት ምግብ፣ ለታረዙት ልብስ፣ በየቦታ ለወደቁት መጠለያ እየገዛ ማደል ጀመረ። በሽተኞች እየፈወሰና የተቸገሩትን እያጽናና ወንጌለ መንግሥተ ሰማያትን መስበክ ያዘ። ንጉሥ ጎንዶፓረስ ገንዘቡ በላከ ቁጥር የሚገነባው ቤተ መንግሥት ሳይሆን የድሆችና የደካሞችን ቤት ሆነ። ለቤት መስሪያ የመደበው ገንዘብና ጊዜ እየተጠናቀቀ ቤተ መንግሥቱ ሊጎበኝ ወደዚህ ጫካ መጣ። ጫካው አልተነካም። ሰማይ ጠቀስ ፎቅ ቀርቶ የወደቀ ድንጋይ የለም። ንጉሥ በዚያ በኩል የሚያልፍ አንድ መንገደኛ ጠራና ቶማስ ሲል ጠየቀው። አፈጠጠበት። ቶማስ የተራቡትን እያበላ የተጠሙትን እያጠጣ የታረዙትን እያለበሰ ሕማሙን እየፈወሰ በድሆች መንደር ይገኛል ሲል መንገደኛው መለሰለት። እርሱ ባልከፋ ታዲያ የሰራልኝ ቤተ መንግሥት የት አለ? ንጉሡ መንገደኛው ላይ እንዳፈጠጠ ጠየቀው። በድንጋይ የተሰራ ቤተ መንግሥት ላያይ ይችላሉ ጌታዬ፣ ነገር ግን በሕዝቡ ገጽታ ላይ ደስታ፣ ፈገግታ ማንበብ ይችላሉ አለው መንገደኛው። በዚህ ጊዜ ንጉሥ ያን ሁሉ ገንዘብ እንዳባከነ መጠርጠር ጀመረ። ወዲያው ወታደሮቹን ቶማስን ፍለጋ አካባቢውን አጥለቀለቁት። ቅዱስ ቶማስ ተይዞ እንደመጣ ቤተ መንግሥቴን ለምን አልሰራህልኝም አለው ንጉሡ። ሰርቻለሁ ጌታዬ ብሎ መለሰ ቶማስ። የታለ ጫካ እንኳን መች ተነካ አለው። በእርግጥ በምድር ላይ የድንጋይ ቤተ መንግሥት ላያዩ ይችላሉ፣ እኔ ግን በሰማይ ላይ ቤተ መንግሥት ሰርቼለታለሁ ብሎ ለንጉሡ መለሰ ቶማስ። ያን ጊዜ ንጉሥ ተቆጣ። ቶማስም እግሩን እንዲቆራርጡት ሊያሰቃዩት አዞ ወህኒ ያወረደው። በዚያች ሌሊት የንጉሥ ወንድም የሆነው ልዑል ጋድ በድንገተኛ በሽታ መጣደፍ ጀመረ። ሊነጋጋ ሲልም ነፍሱ ወጣች። የጋድ ነፍስ በመላእክት ታጅባ ወደ ሰማይ ወጣች። ካጀቧት ቅዱሳት መላእክት አንዱ ብዙ አብያተ መንግሥታት እያሳያት ትኖሪበት ዘንድ ደስ ያለሽን መረጪ አላት። የጋድ ነፍስም በአብያተ መንግሥታት መካከል የሚታየው የሚያምር ቤተ መንግሥት መረጠች። ይህ ቤተ መንግሥት ያንቺ ነው። ቶማስ ለንጉሥ ጎንዶፓረስ የሰራለት ሰማያዊ ቤተ መንግሥት አላት። በዚህ ሰዓት የልዑል ጋድ ነፍስ ከሥጋው ጋር ተዋሃደች። ጋድ ሊቀብሩት በተሰበሰቡ ሰዎች መካከል ከእንቅልፉ እንደሚነቃ ሰው ተንቀሳቀሰ። ከዚያ አልፎ ብድግ ብሎ ተነሳ። ልዑል ጋድ በዚያች ቅጽበት የተመለከተው ሁሉ ለንጉሥ ጎንዶፓረስ ለተሰበሰቡት ሁሉ ነገራቸው። ንጉሡ ይህን ሲሰማ በቶማስ ላይ በሠራው ግፍ ሁሉ አዘነ፣ ተጸጸተ። ያ ያሰበው ቤተ መንግሥትም መሰራቱን ሲሰማ ቶማስ ከወህኒ አወጣው። እርሱና ቤተሰቡ በክርስቶስ አምነው ተጠመቁ። ጎንዶፓረስም ሌላም ቤተ መንግሥት ስራልኝ እያለ ያለውን ሁሉ ገንዘብ ለቶማስ ይሰጠው ጀመር። የማላባር ባለጸጎችም አሰረ፣ ፍኖቱንም ተከተሉ።
ቅዱስ ቶማስ ከማላባር ጀምሮ እስከ ቻይና በመዝለቅ ወንጌልን ሰብኳል። በመጨረሻም በ66 ዓመተ ምህረት በቢላፓር ከተማ የሚገኝ አምላክያነ ጣዖት ቆዳውን ገፈው ስልቻ በመስራት በሰውነቱ ጨው ነስንሰው እያሰቃዩት ለሞት አብቅተውታል። በ4ኛው መቶ ክፍለ ዘመን አጽሙ ወደ ኤዴሳ መጥቶ በክብር አርፏል። በረከቱ በሁላችን ላይ ይደር።